ልጆች እንኳን ወደ ዩቶፒያ የልጆች ተረት ተረት በሰላም መጣችሁ። ተረት ተረት የላም በረት። በአንዲት ቆንጆ አረንጓዴ የኢትዮጵያ መንደር ውስጥ ብዙ እንስሳት በሚኖሩባት እርሻ ውስጥ ባርቶሊቶ የሚባል በጣም ልዩ ዶሮ ይኖር ነበር። ባርቶሊቶ ላባዎቹ ቀይና ወርቃማ፣ ጭራውም አረንጓዴና ሰማያዊ ቀለም ያለው እንደ ንጉሥ የሚኮራ ዶሮ ነበር። ባርቶሊቶ በየቀኑ ማለዳ ፀሐይ ከመውጣቷ በፊት ይነሳና ከፍ ወዳለ ቦታ በመውጣት ኩኩሉ ኩኩሉ እያለ ይጮኻል። የሱ ድምፅ የመንደሩን ሰዎችና የእርሻውን እንስሳት በሙሉ ይቀሰቅሳል። ላሞቹ ሙ ሙ እያሉ ይነሳሉ። ዳኪዮቹም ቋ ቋ እያሉ በውሃ ውስጥ ይዋኛሉ። በጎቹና ፍዮቹም ቅጠላ ቅጠል ለመብላት ይሮጣሉ። ባርቶሊቶ በጣም ደስተኛ ዶሮ ነበር። ሁላችሁም እንዴት አደራችሁ? እግዚአብሔር ይመስገን ደህና አደናል። በጣም ጥሩ ነው። እርሻውን በሙሉ መዞርና ከሁሉም እንስሳት ጋር መጫወት ይወድዳል። ነገር ግን ባርቶሊቶን ከሌሎች ዶሮዎች የተለየ የሚያደርገው አንድ ሚስጥር ነበረው። ባርቶሊቶ በብዙ ቋንቋዎች መዘመር ይችላል። አንድ ቀን ማለዳ ባርቶሊቶ እንደተለመደው ኩኩሉ ብሎ ጮኸ። ድንገት ግን ድምፁ ተቀየረ። አንዳንድ ጊዜ እንደ ላም ሙ እያለ ይላል። ሌላ ጊዜ ደግሞ እንደ በግ ሜ እያለ ይላል። እንደ ውሻ ውፍ ውፍ ብሎም ይጮኻል። እንደ ድመትም ሚያው ይላል። የእርሻው እንስሳት ሁሉ ተገረሙ። ይህ ባርቶሊቶ እንዴት ሁሉንም ድምፅ ያውቃል ብለው ሳቁ። ባርቶሊቶም በሁሉ ድምፅ እየዘመረ የእርሻውን ሰዎችና እንስሳት በደስታ ሞላ። በጋራ ጠንክረን መስራት አለብን። ዛሬ ጥሩ ቀን ነው። ምን ለማድረግ ያስበሃል? ዛሬ ከጓደኛዬ ጋር ወደ እርሻ መሄድ ነው የሚፈልገው። ባርቶሊቶ በየቀኑ የእርሻውን ሰላምና ደስታ ይዞ የሚመጣ በየማለዳው ሁሉንም የሚያነቃና በብዙ ድምፅ የሚዘምር ምርጥ ዶሮ ነው። ልጆችም የሱን ዜማ እየሰሙ ስለ እንስሳት ድምፅ ይማራሉ። ስለ ባርቶሊቶ ልዩ ተሰጥኦም ይደሰታሉ። የታሪኩ መልእክት ሞራል። ልጆችዬ፣ እያንዳንዱ ሰው የራሱ የሆነ ልዩ ተሰጥኦና ድምፅ አለው። ሌሎች ሰዎችና እንስሳትን በማክበርና በመረዳት ዓለማችንን እንደ ባርቶሊቶ ድምቀትና ደስታ የተሞላባት ማድረግ እንችላለን።